በ526 አባላትና በ10 ሚሊዮን ብር ካፒታል ከወራት በፊት የተቋቋመው ኢንፊኒቲ ኃላፊነቱ የተወሰነ መሰረታዊ ብድር ህብረት ስራ ማህበር በክልል ደረጃ የመጀመሪያ ቅርንጫፉን በደሴ ከተማ አስተዳደር ከፍቶ ስራ ጀምሯል። አቶ ሚሊዮን አሰፋ የኢንፊኒቲ መስራች አባል ናቸው። ህብረት ስራ ማህበራትና ማይክሮ ፋይናንሶች በመዲናችን አዲስ አበባ ላይ ብቻ በተለይ ማይክሮ ፋይናንሶች የታጠሩ በመሆናቸው በክፍለ ሀገር ደረጃ በመጀመሪያ ኢንቨስትመንት ካፒታላቸው መውረድ መቻላቸው ለየት ያደርገዋል። ኢንፊኒቲ ዝቅተኛውንና መካከለኛውን የህብረተሰብ ክፍል የፋይናንስ ተደራሽነት ወይም እጥረት መቅረፍ እና በሀገራችን የኢኮኖሚ እድገት ዘርፍ ላይ አስተዋጽኦ እንዲያበረክቱ በማሰብ ነው መንግስታት በአዋጅ አቋቁመው እውቅና ሰጥተው ወደ ስራ የሚያሰማሯቸው ማለት ነው። ስለዚህ የኛው ኢንፊኒቲ ይህንን ግዴታውን በተግባር እያሳየ የሚገኝ ድርጅት ነው። በደሴ ከተማ ቅርንጫፍ ከፍቶ አገልግሎት መስጠት የጀመረው ኢንፊኒቲ ኃላፊነቱ የተወሰነ መሰረታዊ ብድር ህብረት ስራ ማህበር በርካቶችን አባል በማድረግ ብቻም ሳይሆን ባለቤት እንዲሆኑ ግብ ይዟል የሚሉት አቶ እስክንድር መኩሪያ የፋይናንስ ተቋሙ ስራ አስፈጻሚ ናቸው። ደሴ ላይ ስንመጣ ሁለት ዊንጎች አሉን ፕሮዳክቶች ወለድ አልባና በወለድ ይህን ስናገለግል በዋናነት ማህበራዊ መሰረት ብለን የያዝናቸው ወይም የምናገለግላቸው አባላት ዝቅተኛና መካከለኛው ማህበረሰብ ምክንያቱም ሌሎች የፋይናንስ ተቋሞች ሊደርሷቸው ያልቻላቸው ማህበረሰብ ነው እኛ መድረስ የምንፈልገው። አንድ ሰው ወደኛ ሲቀላቀል መጀመሪያ አገልግሎት ለማግኘት አይደለም የሚመጣው፣ ባለቤት ለመሆን ነው የሚመጣው። ባለቤት ሲሆን ሸር ይገዛል። ሸሩ ደግሞ ትንሽ ነው ለዝቅተኛው ማህበረሰብ። አንዷ ሸር 1000 ብር ናት። ሚኒመም የሚጠበቅበት 10 እጣ ነው ወይም 10 ሸር 10000 ብር ማለት ነው። ከዛ በኋላ አባል ሆኖ ሙሉ ባለቤትነቱን ያረጋግጣል። አባላት ከገዙት ሼር ከሚያገኙ ጥቅም በተጓዳኝ አነስተኛ ገቢ ላላቸው የማህበረሰብ ክፍሎች በወለድና ወለድ አልባ የቁጠባና ብድር አገልግሎቶችን ያገኛሉ። አቶ እስክንድር ተጨማሪ አላቸው። በወለድም ወለድ አልባም አገልግሎት እንስጥ እንጂ በዋናነት ወለድ አገልግሎት የሚፈልግ ሰው ደግሞ ምን ያገኛል? የቁጠባ ወለድ ያገኛል። የተለያዩ የቁጠባ አይነቶች አሉ። መደበኛ ቁጠባ፣ የፍቃደኛ ቁጠባ። አንዳንዱም ሰው ስራ የለኝም ወይም ደግሞ ስራ አሁን ፕላን የለኝም ብሎ ገንዘብ ያስቀመጠ ካለ የታይም ዲፖዚት እንለዋለን። ከ9 እስከ 16% ወለድ የሚያስገኝ ማለት። በሲምፕል ኤግዛምፕል 1 ሚሊዮን ብር አንድ ሰው ቢኖረው ከአንድ አመት በኋላ 1 ሚሊዮን 100 ምናምን እንሰጠዋለን እንደማለት ነው። ቀላል አይደለም። ስለዚህ ይሄ ጥቅም አለው። ሶስተኛው ጥቅም ወለድ ነው ማለት ነው። አራተኛው ጥቅም እንደተባለው ብድር። ብድር ለማግኘት ከየትኛውም የፋይናንስ ተቋም በተሻለ መንገድ እርግጠኛ ሆኜ የምናገረው ደግሞዋለሁ ከየትኛውም የፋይናንስ ተቋም በተሻለ ዝቅተኛ ኢንተረስት ነው ብድር የምንሰጠው። እኛ ተቋም ላይ ኢንፊኒቲ ላይ ሲመጣ ከ12.5 እስከ 15.5 ነው የወለድ መጠናችን። ከአንድ አመት እስከ 10 አመት የሚቆይ ነው ጊዜው ማለት ነው። ኢንፊኒቲ ኃላፊነቱ የተወሰነ መሰረታዊ ብድር ህብረት ስራ ማህበር በወሎ አምብርት ደሴ ከተማ ላይ ስራ መጀመሩ በርካቶች በገንዘብ እጥረት ምክንያት አማራጭ ስራዎችን መስራት ላልቻሉ ከጎናቸው በመሆን ድጋፍ ያደርጋል የሚሉት ዶክተር እስማኤል ሐሰን የማህበሩ ቦርድ ሰብሳቢ ተጨማሪ የሚነግሩን አለ። ዝቅተኛና መካከለኛ ገቢ ያላቸው ማህበረሰቦች ተጠቃሚ ያደርጋል ነው ማለት ነው። ብዙ ጊዜ የባንኪንጉን ሴክተር አካባቢ አክሰስ የማድረግ ፔኔትሬት ማድረግ ያልቻሉ መድረስ ያልቻሉ ስለሆኑ የተለያዩ የቁጠባ አይነቶች፣ የብድር አይነቶች እና የኢንሹራንስ ሽፋን ሁሉ ስለሚሰጥ ብዙ አይነት ፕሮዳክቶች ስላሉ ተጠቃሚ ይሆናሉ የሚል ሂሳብ ይኖርናል። እንዲያጠራቅሙ፣ እንዲቆጥቡ፣ ስራዎችን እንዲፈጥሩ፣ ስራዎችን እንዲያስፋፉ ትልቅ እገዛ ነው የሚያደርገውና የመንግስት ሰራተኛውም ወይ ደግሞ በፔሮል የሚተዳደረውን ማህበረሰብ የደሞዝ ማስያዣ ተደርጎ ከዛም ብድር የሚሰጥበት አግባብ ይኖራል። ወደ ኢንፊኒቲ መጣችሁ፣ ኢንፊኒቲ አባል ሁኑ፣ ቆጥቡ፣ ቢዝነስ ማስፋፋት ትችላላችሁ፣ መፍጠር ትችላላችሁ፣ ከጎናችሁ አለን። ለሰሜኑ የሀገራችን ክፍል እንደ ልዩ የኢኮኖሚ ዞን የምትቆጠረው ደሴ ከተማ በርካታ የንግድ እንቅስቃሴዎች የሚስተናገዱባት ስለሆነ የፋይናንስ ተቋማት ተደራሽነት ወሳኝ ነው የሚሉት አቶ ሽመልስ ጌታቸው የደሴ ከተማ አስተዳደር ምክትል ከንቲባ እንደ ኢንፊኒቲ ያሉ የፋይናንስ ተቋማት ኢኮኖሚውን በማገዝ የሚኖራቸው ድርሻ ቀላል አይደለምና ከተማ አስተዳደሩ አስፈላጊውን እገዛ ያደርጋል። ከተማችን በክልሉ ካሉት በተለይ የኢኮኖሚ ዞን የምንላቸው ከተሞች አንዷ ነች። ለሰሜኑ የሀገራችን ክፍል እንደ ትራንዚቶሪ ሆኖ የሚያገለግል ከተማ በመሆኑ ልዩ ትርጉም ይሰጠዋል። እነዚህ አይነት የፋይናንስ ተቋማት በአጋዥነት ወደ አካባቢው ሲመጡ ማለት ነው። ኢንፊኒቲ ደሴ ከተማን አገለግላለሁ ብሎ ሲመጣ እኛም ከግማሽ መንገድ በላይ ሄደን ለመቀበል ዝግጁ መሆናችንን ማሳየት አለብን። እንደነዚህ አይነት ተቋማቶችን እድል እየሰጠን እያሰፋን ካልተቀበል የመንግስት አንድ እጅ ብቻ ብዙ ለውጥ አያመጣም። ስለዚህ እንደግፋለን። ኢንፊኒቲም እንኳን ደህና መጣ ብለን የምንቀበለው የፋይናንስ ተቋም ነው። ይህን የብድርና የቁጠባ ተቋም ማህበር ተቋሙን በማስተዋወቅ እንድትደግፉት መልእክቴንም አዳሪያንም እያሳሰብኩ በእኛም በኩል ድጋፉ የማያቋርጥ ይሆናል። አመሰግናለሁ።